የካይናማቲክስ ኢኩዌሽኖች በዋናነት 4 ናቸው። ሁለቱን ቀደም ሲል በነበረው ቪዲዮ አሳይቻችኋለሁ። ይሄ ደግሞ ሶስተኛው ኢኩዌሽን ነው ማለት ነው። ስለዚህ ዲስፕሌስመንት ቅድም ባለፈው እንደነገርኳችሁ ዲስፕሌስመንት ኢኳልስ ቱ ቪ ኢኒሻል ፕላስ ቪ ፋይናል ኦቨር 2 ባይ ቲ ማለት ነው። ስለዚህ የቪ ፋይናልን ዋጋ እናውቃታለን። ቪ ፋይናል ማለት ማነች? ይቺ ነች። ቀደም ሲል በነበረው ላይ ይህን ካልኩሌት አድርገነዋል ማለት ነው። ስለዚህ ይችን እዚህ ቦታ ላይ ስናስገባ እንዴት ይሆናል ማለት ነው? ቪ ኢኒሻል ፕላስ እንደገና ቪ ኢኒሻል ፕላስ ኤቲ ኦቨር 2 ታይም ቲ። ስለዚህ ቪ ኢኒሻል ፕላስ ቪ ኢኒሻል 2 ቪ ኢኒሻል ፕላስ ኤቲ ታይም ባይ ቲ። ከዛ እዚህ ጋር ትዋለችን ይሄ ሁለቱንም ያካፍላቸዋል ማለት ነው። ኤቲንም ቱ ቪንም ያካፍላል ማለት ነው። ስለዚህ ቱ ቪ ኢኒሻል ኦቨር 2 ፕላስ ኤቲ ኦቨር 2 ታይም ባይ ቲ። ስለዚህ እዚህ ጋር ሁለት እቺ ሁለት በዚህ ሁለት ትጠፋለች ማለት ነው። ስለዚህ ቪ ኢኒሻል ከዛ ደግሞ እቺ ቲ ቪ ኢኒሻል ታብዛለች። ከዛ እንደገና እዚህ ጋር ኤቲ በዚህ ቲ ትባዛለች ማለት ነው። ስለዚህ ቪ ኢኒሻል ፕላስ ቲ ቪ ኢኒሻል ታይም ቲ ፕላስ 1 ኦቨር 2 ኤቲ ስኩዌር ነው። ስለዚህ ይሄ ፎርሙላ የመጣው ከዚህ ነው ማለት ነው። ይህም በደንብ ከተረዳችሁት ወደ ዋናው ስቴፕ እየገባን ነው ማለት ነው።